ሰላም ዛሬ የሴት ብልትን እንዴት አድርገን በጥንቃቄ መያዝ እንዳለበት አንድ ባንድ እናያለን። ምን አይነት ጥንቃቄዎችን ማድረግ እንዳለብን በዝርዝር እናያለን። እስከ መጨረሻው በደንብ ከተከታተላችሁኝ ጠቃሚ የሆነ ነገር አስተምራችኋለሁ። የትም እንዳትሄዱ አብራችሁኝ ቆዩ። እሺ፣ ሳይንስ እንደሚነግረን ወይም ጥናቶች እንደሚያሳዩት ከሆነ ሴት ብልት ውስጥ የትኛውም ሰውነታችን ክፍል ላይ ካለ ባክቴሪያ በላይ ባክቴሪያዎች ይገኛሉ። እነዚህ ባክቴሪያዎች ግን ጉዳት ሳይሆን የራሳቸው ጥቅም አላቸው። ጥቅሞቹን አንድ ባንድ እናያለን ማለት ነው። እነዚህ ባክቴሪያዎችን የሚባል አንቲቦዲ ያመርታሉ። ይህ አንቲቦዲ ከውጭ የሚገቡ ባክቴሪያዎችንና ሌሎች ተህዋሲያንን ሌሎች ጀርሞችን ይገድላል። ሁለተኛ ጥቅም ደግሞ ከውጭ ባክቴሪያዎች ምንም እንኳን ገብተው ለመኖር ቢያስቡ እንኳን ከሴት ብልት ግድግዳ ላይ ተጣብቀው ተረጋግተው እንዳይኖሩ የሚያደርግ ኬሚካል በማምረት ከጨዋታ ውጪ ያደርጓቸዋል። ሶስተኛ ጥቅማቸው ደግሞ የሴት ብልት ፒኤች ከ4.5 በታች በማድረግ ለውጭ ባክቴሪያዎች ምቹ ያልሆነ ኢንቫይሮንመንት በመፍጠር በተዘዋዋሪ የውጭ ባክቴሪያዎች እንዳይኖሩ ያደርጓቸዋል። አራተኛው ሌላኛው የሴት ብልትን ጤንነት የሚጠብቀው በማህፀን በር ላይ የሚመነጭ ፈሳሽ አለ፣ ዘለግለግ ያለ ፈሳሽ። ይህ ፈሳሽ የብልትን እርጥበት ከመጠበቅ ባለፈ አላስፈላጊ ነገሮችን ከውስጥ ወደ ውጪ እንዲወጡ ያደርጋል። አምስተኛው ይህ ፈሳሽ ክሊር ነው፣ ነጣ ያለና ዘለግላጋ የሆነ ፈሳሽ ነው። ነገር ግን የሚሸት ከሆነና ብልትም ካሳከከን ወይም ደግሞ ከተለመደው ውጪ አዲስ ነገር ከተፈጠረ ጤና ባለሙያ ማማከር አለብን፣ በሽታ ሊሆን ስለሚችል ማለት ነው። ስድስተኛው ይሁን እንጂ እነዚህ ችግሮች በራሳችን ችግር ለምሳሌ አሁን በንጽህና ጉድለት ጠባብ ልብስ በመልበስ ጥራት የሌላቸው ልብሶችን በመልበስ ሊከሰቱ ይችላሉ። ኖርማል የሆኑት ጠቃሚ ባክቴሪያዎች በተለያየ ምክንያት ቁጥራቸው የሚቀንስ ከሆነ ግን በሽታ ይፈጠራል። ይህ እንዳይፈጠር የሚከተሉትን ቅድመ ጥንቃቄዎች ማድረግ መቻል አለብን። አንደኛ፣ ብልታቸውን ስታጥቡ በንጹህ ለብ ባለ ውሃ ብቻ መሆን አለበት። ብልታችሁን ለማጽዳት ሌላ ሰው ሰራሽ ምንም አይነት ነገር እንዳትጠቀሙ። ሁለተኛው ጥንቃቄ፣ ገላችሁን ስታጠቡ ሳሙና ወደ ብልታችሁ አካባቢ ከሄደ በደንብ ማጽዳታችሁን ማስለቀቃችሁን በደንብ ሳሙናውን ማስለቀቃችሁን እርግጠኛ መሆን አለባችሁ። ሶስተኛው ጥንቃቄ ደግሞ ብልታችሁን ካጠባችሁ በኋላ በንጹህ ፎጣ በደንብ ማድረቃችሁን እንዳትረሱ። እርጥበት ለባክቴሪያ ምቹ ስለሆነ አካባቢውን ጭምር በደንብ ማድረቅ መቻል አለባችሁ። ብዙዎቹ ሴቶች የሚያልፉት ስቴፕ አንዱ ይሄ ነው። አራተኛ፣ ብልታችሁን ስታጥቡ ኃይል በተቀላቀለበት መልኩ ወይም ደግሞ በየሰዓቱ መታጠብ የለበትም። የዶች የምንለው ማለት ነው። በየሰዓቱ የሚታጠብ ከሆነ ብልት ውስጥ ያሉት እነዚህ ጠቃሚ ባክቴሪያዎች ስለሚረበሹ ቁጥራቸው እንዲቀንስ ያደርጋል። በተለይ ሴተኛ አዳሪዎች እነዚህ ሴክስ ወርከሮች በየሰዓቱ ብልታቸውን ስለሚታጠቡ ለዚህ ችግር ይጋለጣሉ። በዚህ ምክንያት ቫጂኖሲስ ስለሚባል በሽታ ይጋለጣሉ። አምስተኛ፣ ብልት አካባቢ የቆሸ ነገር ካለ ሳሙና የግድ መጠቀም ቢኖርብንም እንኳን ሽታ የሌለው ሳሙና መሆን መቻል አለበት። ከዛም ቶሎ ብለን ማስለቀቅ አለብን። ሽታ ያለው ሳሙና አለርጂ ከመፍጠሩ ባሻገር ጠቃሚ ባክቴሪያዎችን ብልት አካባቢ ያሉትን ጠቃሚ ባክቴሪያዎች ቁጥራቸውን ይቀንሰዋል። ስድስተኛ፣ ብልት አካባቢ ምንም አይነት ሽቶ ሊሆን ይችላል፣ አረፋ ወይም ቅባት ወይም ደግሞ ሌላ ሰው ሰራሽ ነገር ምንም ነገር መጠቀም የለብንም። ምክንያቱ ደግሞ ባክቴሪያዎችን ስለሚረብሻቸውና በተዘዋዋሪም ቁጥራቸውን ስለሚቀንሰው ለውጭ ባክቴሪያ ለበሽታ ይዳርገናል ማለት ነው። ሰባተኛ፣ አንድ መታወቅ ያለበት ነገር የሴት ልጅ ብልት ነው። በቃ በተለይ ወንዶች ይህንን እውነታ መቀበል መቻል አለባችሁ። የሴት ልጅ ብልት ኖርማል የሆነ የራሱ የሆነ ሽታ ሊኖረው ይችላል። ይህንን መቀበል የማይፈልግ ብልትሽ ሮዝ እንዲሸት ሽቶ እንድትጠቀሚ የሚገፋፋሽ የሚያደፋፍርሽ የሚያስገድድሽ ወንድ ካለ በአፍንጫው እንዲሄድ ንገሩት። በፍጹም በጤናችሁ በተለይ ደግሞ በብልታችሁ መደራደር የለባችሁም። ስምንተኛ፣ ፓንታችሁ ወይም ደግሞ የውስጥ ልብሳችሁ ጥራት ያለው 100% ከኮተን የተሰራ ልብስ መሆን መቻል አለበት። ኮተን ልብሶች በነገራችን ላይ የራሳቸው የሆነ 3 ጥቅሞች አላቸው። አንደኛ፣ ላብ ወይም ደግሞ እርጥበት አካባቢ ላይ ቢፈጠር ያንን እርጥበት ይመጡታል።
ላብ ወይም ደግሞ እርጥበት ቦታው ላይ ከሌለ ደግሞ ባክቴሪያዎች አይኖሩም ማለት ነው። ሁለተኛው ደግሞ ኮተን ልብሶች አየር ያስገባሉ። አየር ከገባ ደግሞ እርጥበት አይኖርም ማለት ነው። ሶስተኛው ደግሞ ለሰውነታችን ብዙ ጊዜ እነዚህ ኮተን ልብሶች አለርጂክ አይፈጥሩም። ከናይለን ወይም ደግሞ አስቴት ወይም ደግሞ ሌሎች ጥራት ከሌላቸው ምርቶች የተሰሩ ልብሶች ግን ከላይ የጠቀስኳቸውን ጥቅሞች ስለማያሟሉ ባትለብሷቸው ይመከራል። ዘጠነኛው ደግሞ በጣም ጥብቅ ያለው ልብሶችን መልበስ ላብ ስለሚፈጥር ባይለበሱ ይመከራል። አስረኛ ፓንታችሁን ደግማችሁ ከመልበሳችሁ በፊት ሽታ በሌለው ሳሙና በደንብ በሳሙና አጥባችሁ ሳሙናው እስኪለቅ ድረስ አጥባችሁ መድረቁን እርግጠኛ መሆን አለባችሁ። 11ኛ ሽንት ቤት ከተጠቀማችሁ በኋላ የሰገራ መቀመጫችሁን ወይም ደግሞ ፊንጢጣችሁን በደንብ አድርጋችሁ ማጠብ አለባችሁ። ምክንያቱም ተቀራራቢ ስለሆኑ ወደ ብልታችሁም ባክቴሪያዎች ሊገቡ ስለሚችሉ ማለት ነው። 12ኛ በወር አበባ ሰሞን ከወትሮ በተለየ ንጽህናችሁን በደንብ መጠበቃችሁን እንደዚሁ እርግጠኛ ሁኑ። 13 ሞዴሳችሁንም ቶሎ መቀየር አለባችሁ። ደጋግማችሁ ለብዙ ጊዜ ከመጠቀም መቆጠብ አለባችሁ። ሞዴሳችሁ እንደዚሁ ጥራት ያለው የታወቀ መሆን አለበት። በነገራችን ላይ ይሄ አሁን ብዙ ጊዜ ችግር እየሆነ ስለመጣ በሌላ ቪዲዮ ሰፋ አድርጌ ይዤላችሁ ቀርባለሁ። 14ኛ የቀሪውን መላ ሰውነታችሁን ንጽህና መጠበቅ አለባችሁ። የቀሪው ሰውነታችሁን ንጽህና አልተጠበቀም ማለት በተዘዋዋሪም ተጽዕኖ ስለሚኖረው ማለት ነው። 15ኛ ከሐኪም ትዕዛዝ ውጪ አንቲባዮቲክ መድኃኒቶችን ከመጠቀም መቆጠብ አለባችሁ። ምክንያቱ ደግሞ እነዚህ አንቲባዮቲኮች ጠቃሚ ባክቴሪያዎችን ጭምር ስለሚገሏቸው ማለት ነው። 16ኛ ከሴክስ በኋላ ምን ጊዜም ቢሆን መታጠባችሁን እንዳትረሱ። ምክንያቱም እርጥበት ስለሚኖር በተዘዋዋሪ ባክቴሪያዎችን ስለሚጠራ መታጠብ አለባችሁ። 17ኛ ሙሉ ጤናችሁን በተለይ ደግሞ ብልታችሁ አካባቢ በየጊዜው መታየት፣ መመርመር፣ ቸክአፕ መደረግ አለባችሁ። አንዳንድ በሽታዎች ለምሳሌ አሁን የማህፀን በር ካንሰር በምርመራ ብቻ በቸክአፕ ብቻ ስለሚገኝ ማለት ነው። 18 ከሴክስ በፊት የሴት ወይም ደግሞ የወንድ ኮንዶም መጠቀምም እንዳትረሱ። ኮንዶም ለካባላዘር በሽታ ስለሚጠብቁን ማለት ነው። 19ኛ በብልታችሁ በሴክስ ሰዓት በቂ ፈሳሽ ካላመነጨ ሰው ሰራሽ ማለስለሻዎችን ከመጠቀም ይልቅ ተፈጥሯዊ የሆኑ ቅባቶችን ለምሳሌ ኦሊቭ ኦይል ሊሆን ይችላል ወይም ኮኮናት ኦይል ብትጠቀሙ ይመከራል ከሰው ሰራሽ ይልቅ። 20ኛ እና የመጨረሻው ሴክስ አታብዙ ይላል። ሴክስ ከበዛ የምስ ጡንቻዎች እንዲላሉና እንደዚሁም እዛ አካባቢ ያሉት ጠቃሚ ባክቴሪያዎች ቁጥራቸው እንዲቀንስ ስለሚያደርግ አታብዙ ነው የመጨረሻ መልእክቴ። የዛሬው ቪዲዮ ይሄንን ይመስላል። ትምህርቴን ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ኮሜንት እንደዚሁም ሰብስክራይብ ስለምታደርጉኝ እጅግ አድርጌ አመሰግናለሁ። በቀጣይ በሌላ ቪዲዮ እመጣለሁ። እስከዛው ሰላማችሁ ይብዛልኝ። ቻው።